ذائقة الموت والصلاة والسلام على رسوله القائل أكثر من ذكر هذه اللذات صلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم. أما بعد إخواني وأخواتي بالله الله سبحانه وتعالى قال ليس الغريب يتسنج لدي مقارد يلم كتاب إن شاء الله تعالى يمن توابس يمن كاريون በዚህ አደራ ላለውን ሐቂቂ የሆነውን ጉርባ ወንድም ይበደም ባርገ ሰማኝ ቀብር ውስጥ ያለው ነው። ቀብር ውስጥ ያለው ይሄ እንኳን የተጠቀበት ሀገር ብትሄድ ውሃ የሚሰጥ ሰው አታጣም። የተለከበት ሀገር ብትሄድ የሆነ ሰው ታገኛለህ። ገብቷቸዋል። ቀብር ውስጥ ብቻህን ነው የምትቀረው እያሉ ከዛ በኋላ ምን አለው? ሰፍሪ بعيد وزادي لن يبلغني وقوتي ضعفت والموت يطلبني ሰፍሪ ያሉሳቸው ጉዞዬ بعيد ሩቅ ነው። ሰፍሪ ጉዞዬ بعيد ሩቅ ነው። وزادي ስንቄ لن يبلغني አያደርሰኝ በማለት የምፈልግበት ቦታ ደረጃ አያደርሰኝ። وقوتي ኃይሌ ضعفت ተዳክማለች። والموت ሞት ደግሞ يطلبني እኔን ይፈልገኛል። ዘይኑል ዓቢዲን ዓቢድ ናቸው፣ ዛሂድ ናቸው፣ ወሪዕ ናቸው፣ ተቀይ ናቸው። مع ذلك ተመልከቱ ሳሊሖች ነፍሳቸው ምን ይላሉ? ዝቅ ያደርጋሉ፣ ተዋዱዕ ያደርጋሉ። ومن تواضع لله يرفعه الله አማ እንዳሉ ትንሽ ስራ ሰርቶ ምን ይላል? ይኮፈሳል። واضح ሰፍሪ ጉዞዬ بعيد ሩቅ ነው። نعم والله ሩቅ ነው፣ እጅግ በጣም ሩቅ ነው። ዱንያ ላይ በዛ ከተባለ አንድ ክፍለ ዘመን ልትኖሩ ትችላላችሁ፣ 60 ዓመት ልትኖሩ ትችላላችሁ፣ 50 ዓመት ከዛ በታች ልትኖሩ ትችላላችሁ። መቃብር ውስጥ ያክል ጊዜ ነው የምትቆዩት። ከዛ በኋላ እስከ መቃብር ከተቀሰቀሰ በኋላ አሳራ ላይስ إما إلى الجنة ونعم المصير وإما إلى جهنم وبئس المصير جهنم ውስጥ ነው خلاص ወይ ጀነት። ቀብር ውስጥ طيب አንድ ሰው مثلا ማት ቀብር ውስጥ 1000 ዓመት ነው የሚቆየው? 1 ሚሊዮን ዓመት ነው? 1 ቢሊዮን ትሪሊዮን ኳትሪሊዮን ምንም እናቆል ዘር ጉዞ የረጅም ነው። ሐጅ ወሊም ረህመቱላሂ ዐለይሂ ሐጅ ወሊም ረሂመሁላህ ምን ብለዋል? ሁሉም ጓዳታ ያችን የሩ ጉዞ የሌለው ባዶውን ያለው ስንቁን ይዞ ብለዋል። ሐጅ ወሊም ረህመቱላህ ወሰደቀ ረሂመሁላህ። ሰፍሪ بعيد ጉዞ የሩቅ ነው። ወዛዲ ስንቅ ያሉ ዘመን ማለት ነው። ዛት في اللغة العربية طعام يتخذ للسفر መንገድ ስትወጡ የምታዘጋጁት ምግብ ምናምን የለም። በፊት يعني በግመል በምን ሲኬድ መሀል ላይ እንዳሁኑ ሆቴል ምናምን እዚህ ወርደን የለም። ገብታችሁ ስንቅ ይዛችሁ ትሄዳላችሁ። ስንቅ ይባላል። لكن እዚህ ቦታ ላይ ዛት ሲባል የተፈለገው ዛት ሲባል ሼክ የተፈለገው الإمام زين العابدين ما يكتسبه الإنسان من خير أو شر ሰው ልጅ የሚሰራው መልካም ነገር ወይም ክፉ ነገር አኺራ ሊሆን የሚሄደው ሰንቆ ማለት كل نفس بما كسبت رهينة الله سبحانه وتعالى من قال وتزودوا فإن خير الزاد التقوى الله سبحانه وتعالى ጉዞ ረጅም ነው። ወዛዲ ስንቄ ላይ يبلغني አያደርሰኝ وقوة ያሉ ኃይሌ ضعف ተዳክማለች። ሁሌ እንደውም ወጣቱ ሊምተው እንዳይመስላችሁ ወጣትነት ቶሎ የሚያልፍ እድሜ ነው። ኢማሙ አህመድ ረዲየላሁ ዐንሁ አሉ ما شبهت الشباب إلا ጠበቀ በደንብ አላስታውሰውም إلا بشيء في كمي ወጣትነትን በምንድነው ማመሳሰላሉ? እጅጌ ላይ እንዳለ እጅጌ ላይ ነው። በቃ እጅጌ ላይ ያለ ነገር ሳታስቡት ይወድቃል። ቶሎ ነው ወጣትነት የሚያልፈው። አንዳንዶቹ ወጣትነት ነው 35 ነው፣ አንዳንዶቹ 40 ይላሉ፣ አንዳንዶቹ 30 ይላሉ። ሳታስቡት ወጣትነት የሚያልፋል። ወደ ጉልምስና ትገባላችሁ። ወጣትነት ካለፈ በኋላ ደግሞ እንዳሁኑ አይናችሁ እንዳሁኑ የሚያይ ጆሮአችሁ እንዳሁኑ የሚሰማ ሰውነት ካላችሁ ነው ጠንካራ ሊሆን ይችላል፣ ይዳከማል። ለዛ ወጣትነት እድሜያችሁ መጠቀም አለባችሁ። ሸይኽና ሷሊህ ዑሰይሚን አሉ አለቅተኒም ወቅት الشباب يا فتى عند المشيب يحمد القوم السراد አለቅተኒም ተጠቀም ወቅት الشباب የወጣትነት እድሜ ተጠቀም ያ ፈታ አንተ ወጣቶች عند المشيب ስትሸብት يحمد يمسكنا القوم السواد السوا يلي تجوزوا برد بعربيه ቋንቋ عند الصباح ነው እሳቸው ቀያው ሰንጂ عند الصباح ሲነጋ يحمد القوم السراد ህዝቦቹ የሌሊት ጉዟቸውን ያመሰግናል። አሁን ዛሬ ሌሊት ተነሳን በፊት እንደሚሄደው ማለት በእግራችን ለምሳሌ ከዚህ ድሬዳዋ ከዚህ አዲስ አበባ ከዚህ ሐረር ለምሳሌ ምን ሄድ ከሆነ ጠዋት የምንፈልግበት ቦታ ስንደርስ አልሐምዱሊላህ እንላለን። ገብቷቸው እና ሌሊቱ ሙሉ በእንቅልፍ ያሳለፈስ ቀን ላይ ሲነሳቡ አሁን በዛ ፀሐይ በዛ ምን መንገድ ላይ ልንሄድ ነው ይማራል ማለት እና ወጣትነት እድሜያችሁን መጠቀም ይኖርባችኋል። ካልሆነ ካረጃችሁ በኋላ ከሽመገላችሁ በኋላ ሰውነት ስሜት አወሳታችሁ ሲዳከም ትቆጫላችሁ። ምን አላንዱ ሻዕር ألا ليت الشباب يعود يوما فأخبره إذا فعل مشيئا ألا ليت الشباب يعود يوما أروي من ألا وطاقتنا የሚመለስ ይሄ አይነቱ ተመኒ ሙስተሂል ነገር ይባላል። ጭራሽ ምን ነገር ማለት فأخبره ለነገረው ዘንድ ማለት ሽምግልና ምን እንደሰራብኝ ነገረው እና ሼኹ ማለት وقوتي هاي ضعف ተዳክ ማለት ጤናዬም ተዳክሟል፣ የሰውነት አካሌም ተዳክሟል። والموت ሞት ደግሞ يطلبني ይፈልገኛል፣ ሞት ይከታተለኛል፣ ሞት እኔን ይፈልገኛል አሉ። ገባችሁ? ሞት እኔን ይፈልገኛል። አንዳንዶቹ ነው ያለው ለአንድ ሰው እንዴት ደስታ አለው ወለው 40 هبات فهذا ملك الموت ይሄ ملك الموت ነው ሩሑን ይወስዳል። وهؤلاء الورثة እነዛ ወራሾችስ ምኑን ይወስዳሉ? ገንዘቡን ይወስዳሉ። وهذا الدود መስጦስ አካሉን ይወስዳል القبر إلا أن الاستثناء ሲቀሩ ዱንያ ላይ ደግሞ ስትሰርባቸው ስትዘልፏቸው ስታሟቸው የነበሩ ሰዎች ደግሞ ينهبون أعماله ስራውን ይወስዳሉ። إن كان له عمل صالح መልካም ስራ ካለው መልካም ስራ ከሌለውስ ወንጀላቸው እሱ ላይ ጫና። ነብዩ عليه الصلاة والسلام كما في صحيح مسلم ምን አሉ? أتدرون من المفلس ሰሃቦች እኛ ዘንድ ሙፍሊስ የሚባለው ገንዘብ ምንም የሌለው ገንዘብ የሌለው ነው። ነብዩ عليه الصلاة والسلام إن المفلس من أمتي من يأتي يوم القيامة بصلاة وصيام وزكاة ከኡመቶች ሙፍሊስ የሆነው يوم القيامة صلاة ጾም ዘካ ይዞ ይመጣል። ከዛ በኋላስ ويأتي وقد شتم هذا ይሄን ሰርቦታል፣ ይሄን በዝሙት ተርቦታል፣ የዚህን ገንዘብ በልቷል፣ የዚህን ደም አፍስሷል፣ ይሄን መቶታል። ከዛ በኋላስ ከሐሰናቱ ይወሰዳል። ሐሰናቱ ካለቀ በኋላ ወንጀላቸው ተወስዶ ላይ ጫና። ከዛ በኋላስ ثم طرح في النار ከዛ በኋላ ሳት ውስጥ ይጣላል። ይሄ ረጅም ለሆነ ጉዞ ምንም ስንቅ አይኖረንም ማለት ነው። ሰፈሪ بعيد የሚለው የሳሊህ ሰዎች ሽዓር ነው። አቡ ሁረይራ እንግዲህ ከነብዩ አለይሂ ሰላቱ ወሰለም ባልደረቦች ብዙ ሐዲስ የዘገቡልን ናቸው ረዲየላሁ ዐንሁ ወአርዳ። እሳቸው በታመሙ ጊዜ ምን ይላሉ? እነ አቡ ሁረይራ ረዲየላሁ ዐንሁ በካ في مرضه በሞቱ ጊዜ አለቀሱ። فقال ما يبكيك ምንድነው የሚያስለቅሳት? قال ما أبكي على دنياكم هذه እቺ ዱንያችሁ አይደለም የምታስለቅሰኝ ولكن على بعد سفري وقلة زادي ነገር ግን የሚያስለቅሰኝ ጉዞዬ መርዘሙ ስንቄ ማነስ ነው ይላሉ። ተመልከቱ አቡ ሁረይራ ከነብዩ አለይሂ ሰላቱ ወሰለም ጋር ባልደረባ ናቸው። ብዙ ከፈሳቸው ቀስመዋል፣ ብዙ ሐዲስ ለኡሙ አስተላልፈዋል፣ ብዙ መልካም ስራ ሰርተዋል። በየኹጥባው በየሙሐደራው በየደርሱ በየኪታቡ عن ابي هريره ይባላል رضي الله عنه ودالوا على الخير كفاعل ሐዲስ ማስተላለፋቸው ብዙ አጅር ያስገኛቸዋል፣ ብዙ ስራ ሰርተዋል። مع ذلك ምን ይላሉ? ولكن على بعد سفري وقلة زادي ጉዞዬ መርዘሙ ስንቄ ማነስ ነው ይላሉ።
ዘይኑል ዓቢዲን እንደዛው ነው። እሳቸው ሰፈሪ በዒዱን ወዛዲ ላይ ይበልጉኒ ወቁወቲ ضعفت والموت يطلبون ቀጥለው ምን አሉ? ወሊለኒ በቃያ ذنوبን ቀሪ ወንጀሎች አሉብኝ ለስቱ አዕለሙሃ የማላውቃቸው የሆኑ ቀሪ ወንጀሎች አሉብኝ። አላህ ግን ያዕለሙሃ ያውቃቸዋል። ፊስሪ በድብቅ የሰሯቸውንና ወልዓለኒ በይፋ የሰሯቸውን አላሁ ሱብሓነሁ ወተዓላ ያውቃቸዋል። ይሄን ንግግር ይላል ወሊ በቃያ ذنوب የሚለው ሼኹ መቶበታቸው ነው ማለት ተውብተዋል። ታበ ኢለላህ ሱብሓነሁ ወተዓላ مع ذلك ለኔ ቀሪ ወንጀሎች አሉብኝ። የቀሩ ወንጀሎች አሉ የማላውቃቸው በሰው ልጆች ነን እንረሳለን። وما سمي الانسان الا لنفسه ኢንሳን የተባለው ስለምንረሳ ነው። እሳቸው ምን አሉ? ለኔ የማላውቃቸው የሆኑ ቀሪ ወንጀሎች አሉብኝ። አላሁ ያዕለሙሃ አላሁ ያውቃታል ወንጀሏን ፊስሪ በድብቅ የሰራሁትን ከሰዎች ተደብቃችሁ በር ዘግታችሁ መብራት አጥፍታችሁ የሰራችሁት ወንጀል አላህ ያውቃል። አለም ያዕለም ቢአነ አላህ የራ ወልዓለኒ በይፋ የሰራችሁትን አላህ ሱብሓነሁ ወተዓላ ያውቃል። አሕሳሁ አላሁ ወነሱሁ ለምን አላህ ሱብሓነሁ ወተዓላ ቀጥሎ ሼኹ ማ አሕለመ አላሁ ዐኒ አላህ በእኔ ላይ ምን ያክል ታጋሽ ነው። ሐይቱ አምሀለኒ ባቆየኝ ጊዜ አቆየኝ አላህ ወቀድ በርግጥም ተማደይቱ ዳወምቱ ዐለይሂ ማለት ወቀድ ተማደይቱ በርግጥም የዘወተርኩኝ ፊ ዘንቢ በወንጀል የዘወተርኩኝ አላህ እኔን ባቆየኝ ጊዜ ያለ ቅጣት አላህ በእኔ ላይ ምን ያክል ቻይ ነው። ወየስሩኒ ይሰትረኛል አላህ ሱብሓነሁ ወተዓላ ወየስሩኒ ይሰትረኝ ይገመላችሁ ማ አሕለመ አላሁ ዐኒ አላህ በእኔ ላይ ምን ያክል ቻይ ነው። ሐይቱ አምሀለኒ ባቆየኝ ጊዜ ወቀድ በርግጥም ተማደይቱ ዘወተር ፊ ዘንቢ በወንጀል ወየስሩኒ ይሰትረኛል አላህ ሱብሓነሁ ወተዓላ በምን ሰዓት ወንጀል ብንያዝ ኖሮማ ማ ተረከ ዐላ ظهرها من دابة አንቀር ነበር ላፍታ ያክል አይኖርም። ግን አላህ ሱብሓነሁ ወተዓላ ገፉሩን ሐሊም አላህ መሐሪ አላህ ሱብሓነሁ ወተዓላ ታጋሽ ወንጀላችን እየዘወተርን እየቀጠለን ደረቆች ሆነን አላህ ሱብሓነሁ ወተዓላ ያለ ቅጣት ያቆየናል። በዛ ላይም አላህ ሱብሓነሁ ወተዓላ ይሰተረናል። የሚገርማችሁ ደግሞ የውመል ቂያማ ምን የተባለው عند حديث يعني ذا حديث من الهلال الله سبحانه وتعالى يقول هل تعرف فيقول أي ربي وانجل المال أعرف الهلال فقال فإني قد سترتها عليك في الدنيا ليس على ستر له وإني أغفرها لك اليوم ذلك مو انجل المرأة له إذا الله سبحانه وتعالى مؤمن وشمال ثم منافقات النسول العام من قالوا قتلوا تمر مولانا سفيان إن شاء الله كارزم كنت تصومني على جناح تقول سلة بالي سلاسل الدراسة تمر ساعات أيامي بلا ندم ولا بكاء ولا خوف ولا حزن تمر يلفالو ساعات أيام يقناتو ساعات يلفالو بلا ندم يالا ቁጭት ولا بكاء يالا لቅሶ ولا خوف يالا ፍራቻ ولا حزن يالا ሐዘን ይልፋሉ። ሰዓታቶች ያለ ቁጭት ያለ ለቅሶ ያለ ፍራቻ ያለ ሐዘን ይልፋሉ። ሱብሃንአላህ በርካታ የወንጀል ባህር ውስጥ እየዋኘን በርካታ ወንጀሎች ኖሮብን አናለቅስም። የቲክቶክ ቪዲዮ እያየን እየሳቅን እየገለፈጠን خلاص የጀነት ሰዎች ናቸው አብሽሩ የተባለን ይመስላል። መቃብር ውስጥ የሀብ እንግዳነት ይጠብቃቸዋል ያልተባለን ነው የሚመስለው። አማ ሳሊሖች ምን አይነት ሁኔታ ላይ ነበሩ? ያ ሁሉ ዒባዳ ሌሊቱን በሌይል ቀኑን በሲያም በዒባዳ በቲላወት القرآن እያሳለፉ እንደ አቡ ሁረይራ ረዲየላሁ ዐንሁ ያለቅሳሉ። ነብዩም ዐለይሂ አፍደሉ ሰላቲ ወሰላም እሳቸው ምን ይሉ ነበር? ያለቅሱ ነበር። ቁርአን ሲቀራባቸው በእሳቸው ላይ አብዱላህ ብን መስዑድ ረዲየላሁ ዐንሁ ነበር ያሉት قال لي رسول الله صلى الله عليه وسلم اقرأ علي القرآن قرآن بني لام ببالي فقلت يا رسول الله أقرأ عليك وعليك أنزل بأنت لي ورد وسأل القرآن نبالو قال إني أحب أن أسمعه من غير كلمة خالد مسمات وتعالى فقرأت عليه سورة النساء حتى جئت إلى هذه الآية إذ جعلت في درس فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا قال حسبك الآن فالتفت إليه ولسعت زرقي فإذا عيناه تذرفان النبي عليه الصلاة والسلام عليك أسوف እንደዚህ ነብዩ عليه الصلاة والسلام ለኡማታቸው ላይ ነበር። በዚህ ዙሪያ ሐዲስ አለ እንደምታውቁት إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم فرفع يده وقال اللهم أمتي يا الوركة الرسول عليه الصلاة والسلام عليك أبو بكر الصديق يا لسنبر صفوان بن محرز يا لسنبر بركات صالح وعباده يا لسنبر ينيون تاس كما قال إمام زين العابدين تمر الفل ساعات أيام يقنات ساعات الفل بلا ندم يا لقشة ولا بكاء يا لبس ولا خوف يا لفراش ولا حزن يا لحزن أنا الذي أغلق الأبواب مجتهدا على المعاصي وعين الله تنظر أنا أنيالو الذي يعني زين العابدين أغلق يمزقينكم أنا أبواب بروتني مزقينكم مجتهدا أي حال كوني مجتهدا يتعرفني سهون يتعقلني سهون على المعاصي وانجلوش بمسرط وعين الله يا الله ينتظر يمي الله يمي هونه سبحان الله أصلا هذا من تواضعي لكن ينيوني ثاني أنا الذي يعني أغلق الأبواب مجتهدا أنا بري زلال مراد أفعل ودك أين ودك 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 سومت أمت أمت وانجلي الله سبحانه وتعالى سايوم دي ولو ترى راوس بيهون أمازون استبتشون بيهون الله سبحانه وتعالى يعلم السر يعني بريبك يسرون الله سبحانه وتعالى يعلم ما في السماوات وما في الأرض وما بينهما وما تحت الثرى الله سبحانه وتعالى لكن يمر النظر قال تدبكن وانجلوችን እንሰራል የደብቁ ወንጀሎች ማፊ ናቸው አውዳሚ ናቸው መልካም ስራችንን የሚያወድሙ ናቸው የሚነዱ ናቸው لم تعلم بأن الله يرى አንዷን አረቢያ ፈለጋት ይባላል ما يرانا إلا الكواكب ማለት ከዋክብቶች እንጂ አያዩን ማለት እሷም ያለችው አይነ ሙከውኪቡሃ بمعنى ትክክል ኮንኩኝ እነዚህን ከዋክብቶች እዚህ ቦታ ላይ ያኖራቸው ፈጣሪ ታላ ያለችው እሱ ያናል ያለችው መሐመድ ብን ሙንከዲር የሆነ ሰው ከአንድ ሴት ጋር ቆሞ ሲያወራዩት إن الله يراكما سترنا الله وإياكما ይባላል አላህ ሁለታችሁንም ያያቸዋል እኛንም يعني الله እኛን ይሰተናል አንዳንድ ዑለማዎች ምን ብለዋል ይባላል علم القلب بقرب الرب علم القلب የልብ ዕውቀት ምንድነው بقرب الرب يعني ما قرب ነው ብለን ማወቅ ቅርብ ነው ሲባል بذاته አይደለም بسمعه وبصره وعلمه ويعلم ما تفعلون ኢማሙ አህመድ ምን ይሉ ነበር
إذا ما خلوت الدهر يوما فلا تقل خلوت ولكن قل علي رقيب مرات اليوم يقبل إذا ما خلوت الدهر يوما فلا تقل ብቻህን ስትሆን ባዶ ክፍል ስትሆን فلا تقل አትበል خلوت አትበል ولكن قل علي رقيب በሌላ ተከታታይ አለ በሌላ ኢማም አህመድ ህይወታችንን መሪ ማድረግ አለበት ቀጥሎ ምን አሉ ሼኹ አስር ሊቀጥል ነው ማለት ቀጣይ ቶሎ ቶሎ ገፋ ያደርገን እንቀራለን ኢንሻአላህ ያ ዘለተን ያ ሐርፉ ኒዳ ዘላ ደግሞ ስከት ወርድ ሐርፉ ኒዳ ለሚሰማ ነው አስሉ ለሚሰማ ነው ያ ረጁል ያ ዘይድ ያ በክር ያ لكن እዚህ ቦታ ጥፋታቸውን እየጠሩት ነው ይሄ እሳቸው ከብሶት አንፃር ከሐዘን አንፃር ገብቷቸዋል ዋ ጥፋት ይባላል አይደል ዋ ጥፋት ያዘለተን ጥፋቴ ሆይ ማለት ቀጣ ተደረገው ያዘለተና ያዘለቲ ማለት ጥፋቴ ሆይ ኩቲበት የተጻፍሽውን في غفلة በመዘናጋት ሲሆን ذهبت የርጆን ጥፋቴ ሆይ ዋ ጥፋቴ ይያሉ ያ ሐስረተን አሁንም يعني ሐስራ ብሶት ማለት ብሶቴ ሆይ ይያሉ ዋ ብሶቴ ለማለት ነው በቅየት የቀረችውን في القلب በልብ ውስጥ ተፈሪቆን የምታቃጥኝ ሆነች ማለት يعني እሳቸው ሼኹ ብሶታቸውን ሐዘናቸውን ቁጭታቸውን እየጠቀሱ كما قلت لكم حرف من طراسቸው يعني በሐቂቃ የሚሰማ የሆነን አካል ነው የሚሰማ የሆነን አካል ነው لكن ሼኹ ረህመቱላሂ ዐለይሂ ቦታ ላይ ጥፋታቸውን የሚጣሩበት ምክንያት يعني من باب التحسر والندم ከቁጭት ከብሶት አንፃር ነው ያዘለተን يعني አቀራረብ እንደተረጎመ ነው ዋጥፋቴ እንደማለት ኩት ወይም ጥፋቴ ወይ ኩቲበት የተጻፍሽውን ሽው في غفلة በመዘናጋት ሲሆን في غفلة በመዘናጋት ሲሆን ذهبت የርጆን ጥፋቴ ወይ ያ ሐስረተን ብሶቴ ወይ يعني ብሶቴ በቅየት የቀረችውን في القلب በልብ ውስጥ ተፈሪቆኒ የምታቃጥኝ ሆነች ማለት ወንጀል ከሰራችሁ በኋላ ውስጣችሁን ሊያቃጥላችሁ ይገባል እነ ደግሞ ተውባ ብለዋል ቁጭት ምንድነው ተውበት ወንጀል ከሰራችሁ በኋላ የሚቆጫችሁ ከሆነ አንቱም على خير ትልቅ ኸይር ላይ ናችሁ ከባዱ ምንድነው ወንጀል እየሰራን አመጽ እየሰራን ምንም አይሰማም ፈታ ልበልበት አታጨናንቀኝ ወደዛ አይደለም ምን ልኮና አደጋ ላይ ወንጀል ከሰራን በኋላ ሊያቃጥለን ይገባል ሊያሳዝነን ይገባል ብሶት ውስጥ ሊያስገባን ይገባል ማለት ይህ ሲባል ከአላህ Subhanahu Wa Ta'ala ዘንድ ተስፋ እንቁረጥ እያልኩ እንዳልሆነ ሊሰመርበት ይገባል دعني أنوح على نفسي وأندبها وأقطع الدهر بالتذكير والحزن دعني توي أنوح لا الكسب لا تترجمه أنوح ማለት مش ولا ورد نقطة تترجمه على نفسي بنفسي مش ولا ورد ማለት لا الكسب ማለት مش ولا ورد حرام وأندبها يعني ندب الميت ሲባል የሱን መልካም ጎኑን እየቆጠረ አለቀሰ ማለት በቃ عليه وعدد محاسنه ማለት ይሄን የተከለከለ አልኩ ማልቀስ ለማለት ፈልገው ነው ሸይኹ ያዙልኝ دعني توي أنوح لا الكسب على نفسي بنفسي لا الكسب توي أخي وأندبها እንዳልኳችሁ ማልቀስ ላችሁ ተርጉሙት ይሄን واقطع ልቁረጥ الدهر ጊዜ ልቁረጥ ላሳለፍ ለማለት ነው بالتذكير በማስታወስ والحزن በሐዘን ላስተወኝ ስለኔ ስለ ነፍሴ ሁኔታ ካንተ በላይ ነው ማቀው እና ተውኝ ይያሉ طيب معنى لا اتركني توين ودعني توين ابكي لالكس بنفسي لا الكس توين والا ما ابكي على نفسي بنفسي لا ካላለቀስኩኝ فمن سيبكي عليها بنفسي ለማን ነው ያለቅሰው ተቆጥቷል ዛሬ ካለቀስን ነገ ኢንሻአላህ ደስተኞች እንሆናለን አላህ Subhanahu Wa Ta'ala ሁለት ፍራቻን በአንድ ባሪያ ላይ ሰብስብ ዱንያ ላይ አላህ ምንፈራ ከሆነ የምናለቅስ ከሆነ አኺራ ኢንሻአላህ Ta'ala ሩሃችን ከምትወጣ አንስቶ ቀብራችን ውስጥ እንገባ ድረስ አኺራ እስክንቀሰቀስ ድረስ ደስተኞች እንሆናለን ለፍተም ለከላችሁ ሐዲስ አለ ቀብሩ ተገባ በኋላ ነዒም ያለው ይላል ጌታ ይሰሩ ለከ ያማና ቆም ወደ ቤተሰቦች ወደ ኢላ አህሊ ወማሊ እንድመለስ ይላል ደስተኛ ይሆናል መላእክቶች በደንብ ያስተናግዱታል ቀብሩ ይሰፋለታል ከመ ሰያት ኢንሻአላህ Ta'ala لكن ኢማን ዱንያ ላይ ለነፍሱ የሚያለቅስ ይሆናል የሚቆጭ ሆነ የሚያዝን የሆነ ሰው ነው ማለት ነው يعني الله ከመፍራት የተነሳ የሚያለቅስ ሰው ነው يوم القيامه يوم لا ينفع مال ولا بنون الا من اتى الله بقلب سليم يعني ከዓርሽ ተላስ ይሆናል ነብዩ አለይሂ ሰላቱ ወሰለም ሰብዓቱ يظلهم الله في ظله يوم لا ظل الا ظله አንደኛው ማን ነው من هو አንደኛው الله سبحانه وتعالى ورجل ذكر الله خاليا ብቻውን ሲሆን አላህን ያስታወሰ ነው ففاضت عينه አይኑ ያነበው ነው ማለት ሌላ ሐዲስ ابن عباس حديث ابن عباس الذي رواه الترمذي رحمه الله عينان لا تمسهم النار ሁለት አይኖችን እሳት አይነካቸውም ተባለ አንደኛው عين بكت من خشيه الله አላህን ከመፍራት የተነሳ ያነባች ያለቀሰች አይነት ለዛ ትልቅ ፈضل ስላለው ትልቅ ሽሩፋት ስላለው አሁን ትልቅ ፈተና ይጠብቀኛል ሰው ልጅ ሱብሃንአላህ አንዳንዱ ማትሪክ የለም ማትሪክ ፈተና አንዳንዱ ኢንትራንስ አንዳንዱ ኤግዚት ኤግዛም ፈተና ይጠብቀኛል አንዳንዱ ብዙ ፈተና ሰው ይጨናነቃል የዩኒቨርሲቲ ተማሪዎች በጣም ቴንሽን ውስጥ ይገባሉ 24 ሰዓት ላይብረሪ ይገባሉ ይሄ ኢኽዋኒ ወአኸዋቲ ቢላህ ቀላል ፈተና ቀብሩ ውስጥ ከገባችሁ በኋላ ያለው ፈተና ትልቁ ፈተና ነው ካለፋችሁ ከማ بعده ምን ይሆናል ቀላል ይሆናል ካወደቃችሁ ሲን ፈተና ከዛ በኋላ ያለው ከባድ ነው ለዛ ግን ያኔ ሳላችሁ ኢማም ዘይኑል ዓቢዲን ረሂመሁላህ እንዳሉት ሰዎች ሊያሞግሷችሁ ይችላሉ ሊያወድሷችሁ ይችላሉ ኡስታዝ ሼክ አላህን ትፈራለች ኒቃብ ታደርጋለች ማሻአላህ ጀለብ ያደርጋል መስጊድ ይመላለሳል ይባል ይችላል لكن الامام القحطاني قالوا والله لو علموا قبيح سريرتي لا بس سلام علي من يلقى ان انت من شايف اخواني بالله الله يقولنا بسويت ما ودس اتشنقل من بلو دعني تويم انوح لالكس على نفسي بنفسي وادو ولا الكس باشر من الرجل اللغه العربيه نياحه يبال مش مورنا በብሶት በምን ሰዎች እንትን ያለው ሰው ይጮህ ምን ይያሉ ማለት ወንዱ ባስ ሲባል ደግሞ يعني በየሀገሩ አለ የዚህ ሞተውና ካለ እንደዚህ ነው ያሉ መልካም ሆኖ እየተቀሰሙ ያለው ሰው አይደለም እንጂ በተለይ ሙራድ አልቡካ واقطع دار ጊዜን ልቁረጥ ላሳለፈ ቢተፊል በማስታወስ ምንም በማስታወስ አኻራን በማስታወስ ቅራትን በማስታወስ ሱብሃንአላህ بعض السلف የጀሃነም እሳት አይተው ምን ይሉ ነበሩ የዱንያን እሳት አይተው የአኻራን እሳት አስታውሰው ራሳቸውን ስተሚልቁ ነበሩ انتبهوا بعض السلف بل النبي عليه الصلاه والسلام ባልደረቦች ናቸው ይሄን ያክል ኸውፍ ነበራቸው ራሴን በማስታወስ ጊዜ ላሳለፈች والحزن በማዘን ያሉ ነው አፎን በጣም አረዘምኩት ተኩል ተብሎ ካልባራት የሚጨርሱ ኢንሻአላህ ተዓላ ከአስራ አንደኛው ቤት ነገ አነሳለሁ ነገ አላህ ካለ ሙሉ ኪታቡን እናጠናቀዋለን ለወንድማችን ሱፊያን ለቀለው ባረከላሁ ፊኩም ከተሳሳቱ ከነፍሴና ከሸይጣን ነው ወይን አስተግፊሩ ሚነላህ ወማ ተውፊቂ ኢላ ቢላህ واخر دعوانا ان الحمد لله رب العالمين